ጥብቁ ሰሌዳ ጥያቄያችን የሚያወጣ ነጥነው ሞሮፍ እዚኛው ላይ ነው። ኦኬ ተቆርጧል ኔጋ The prophet said, when Allah created the creation, he wrote in his book. የአላህ መልእክተኛ እንዲህ ብሏል። አላህ ፍጥረትን ሲፈጥር በመጽሐፉ ላይ እንዲህ አለ፣ እንዲህ ብሎ ጻፈ ማለት ነው። He wrote about himself. ስለ ራሱ በመጽሐፉ ላይ ጻፈ፣ በለዋል መፉዙ ማለት ነው። And it is placed with him on the throne. ከዛም ደግሞ ስሮኑ ላይ ወይንም ደግሞ አርሹ ላይ እሱ ጋር አስቀምጧል። ዳሪ ቅድም ያልኳችሁ ምንድነው? ይሄ ግለ ኖት ነው የሚባለው፣ ግለ ታሪክ ነው የሚባለው፣ ብራው ይባላል። ዳሪ ቃል ምታቋቁ ምንድነው የሚባለው? ስለ ራሳችሁ ምን ጽፉት? የዕለት ተዕለት እንትናችሁ ዲያሪ አይደል? የግል ታሪክ በአማርኛ ምንድነው የሚባለው? በአማርኛ ግል ታሪክ ነው። ሌላ ስም አለው እንዴ? ግል ታሪክ ነው። ስለዚህ አላህ ፍጥረትን ፈጠረና ምን አደረገ? ስለራሱ ስለራሱ ጽፎ መጽሐፍ ስሩ አስቀመጠ። ምንድነው ጥቅሙ? ማስታወሻ ጽፎ ያ ማስታወሻ ወይም ዲያሪ እንደዛ መሰለኝ የሚባለው እንደ ባዮግራፊ ማለት ነው። ጽፎ አስቀመጠ እሱ ጋር ምን ላይ? ስሮኑ ላይ አርሹ ላይ። ረሂም ቅድም ምን ብላና እንደ ሱረት ጣዋን ቁጥር 4-5 አካባቢ ያለውን ጠቅሳ አራማኑ ላይ አርሽ ሰው ይላል። አላህ ከአርሽ በላይ ነው አይንም አርሹ ላይ ነው የሚለውን ጠቅሳለች። አላህ ብቻ ሳይሆን አርሽ ላይ ያለው መጽሐፍም አለ። ብዙ ጊዜ ላይ ሙስሊሞች ምን ይሏቸዋል? አርሽ የፍጥረት ማለቂያ ነው ይሏቸዋል አይደለ? አርሽ የፍጥረት ማክተሚያ ነው። አርሽ በጣም ግዙፍ ነው፣ ፍጥረት የሚያልቀው አርሽ ላይ ነው ይላሉ። እቺ ዳሪዋ አላህ ስለራሱ ኖት የጻፋት መጽሐፏ ከሱ ጋር የተቀመጠችው ፍጡር ነች ፍጡር አይደለችም? ፍጡር ነች ካሉ ከአርሽ በላይ ፍጡር የለም የሚለውን አስተምሮ ዛሬ አፍርሰው ተስማምተን ከአርሽ በላይ ፍጡር እንዳለ እጅ ተጨባብጠን እጅ ተነሳስተን እንለያያለን። ምክንያቱም መጽሐፉ ፍጡር ከሆነ ከአርሽ እንትኑ እሱ ጋር ያለው ማለት ነው። በእርግጥ ይሄ ሌላ ጣም ያመጣባቸው ምንድነው? ይሄ መጽሐፉ ራሱ የተሰራው ከልዑል ነው ይላሉ። ከቀይ ልዑል የሚሉም አሉ፣ እንቁ ማለት ነው። ያ እንቁ ራሱ መቼ ነው የተፈጠረው? እንቁ ከእንቁ ነው የተሰራው ከቀይ እንቁ ካሉን እንቁ ቅድሚያ መፈጠር ነበረበት ማለት ነው። መጽሐፉ ከመፈጠሩ በፊት እንቁ መኖር አለበት። ከእንቁ ከተሰራ እንቁ አስቀድሞ መገኘት አለበት ማለት ነው። እንቁ ደግሞ መቼ ነው የተፈጠረው ነው? ሰማይና ምድር ሳይፈጠር እንዴት ነው እሱ እንቁ ሊኖር የሚችለው? ከ50 ሺህ ዓመት በፊት እንቁ እንዴት ሊኖር ይችላል? ሰማይ ምድር ሳይኖር አልማዙስ እንዴት ከየት መጣ? ይህንንስ አድሬስ ማድረግ ይችላሉ ወገኖቻችን፣ ዘመዶቻችን ይህን አድሬስ ማድረግ ይችላሉ? አላህስ ኖት መያዙ ለምንድን ነው? ይረሳሉ? ያላ እንዳይረሳ ነው ወይ? ስለግለ ራሱ ጽፎ ስለሌላውም ጽፎ ያስቀመጠው ለምንድን ነው? ሁለተኛ ጥቅሙ የዚህ ጽሁፍ ምንድን ነው? ሶስተኛ ይሄ በቂያማ ቀን ቁርአን የገረጣ ሰው ሆኖ ይመጣል አይደለ? ኢብን መጃ 3781 ላይ እንደሚናገረው ቁርአን የገረጣ ሰው ሆኖ ይመጣል። ቁርአን የገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ ቁርአን ፍጡር ካልሆነ ይሄንኛውስ ፍጡር ነው ወይ? ይሄ ፍጡር ነው ፍጡር አይደለም? ምን ብለው የሚያምኑት? ይሄንን ቁርአንን ፍጡር አይደለም ብላችሁ የምታምኑ ከሆነ ይሄንኛውስ ፍጡር ነው ወይ? ቁርአን በቂያማ ቀን የገረጣ ሰው ሆኖ እንደገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ እንደገረጣ ሰው ሆኖ ይመጣል አይመጣም? ስለናንተ ወደ እናንተ የወረደው ቁርአን እንደገረጣ ሰው ሱናን ኢብን መጃ አንድ ቼክ አድርገው ቃል 3781 ይመስለኛል የሚመጣ ከሆነ ይሄንኛው ስላላስ የተጻፈው ለምሳሌ በቁርአን ውስጥ
የተለያዩ ጥቅሶች አሉ። ለምሳሌ ስለ ውርስ አለ፣ እንዴት ወሲብ ማድረግ እንዳለ አለ፣ ስለ አቡላብ ታሪክ አለ፣ ስለ ፈርዖን ታሪክ አለ፣ የመሐመድ ቤት እንዳመጡ የሚል አለ፣ ሴቶችን ስንት ማግባት እንደሚቻል አለ፣ ስለ አላህ አምላክነት አለ የሚናገር እንደዛ፣ ስለ መሐመድ የሚናገር አለ። ኦኬ እንደዛ ከሆነ መሐመድ ቤት እንዳገቡ የሚል አለ፣ ስለ ሴጣን የሚናገር አለ፣ ስለ ጅን የሚናገር አለ። ይሄ ሁሉ ተደምሮ በቂያማ ቀን እንደገረጣ ሰው ሆኖ የሚመጣ ከሆነ ኦኬ ለዋል መፉዝ ላይ የተጻፈውስ ምንድን ነው የሚሆነው? ምንድን ነው የሚሆነው? ይመጣል አይመጣም? እሱ ይመጣል አይመጣም? እስቲል ዛሬም አንድ ሲደመር አንድ ላይ ናችሁ። ናግባና እስቲ ነው የፊት በለው እሱን አምላክህን በቁጥር ፈልገህ ልታገኝ የምሞክር ብቸኛ ሙስሊም ና እስቲ የነፈሰበት ድመራ ቁጥር ላይ ነህ ቃል ቱርክ ያዘርጉት ሱናን ኢብኑ ማጃ 3781 3781 Okay, the Quran will come on the day of resurrection like a pale man, and I will say, ቁርአን በቂያማ ቀን ልክ እንደገረጣ ሰው የሆነ ይመጣና እንዲህ ይላል፣ I am the one that kept you awake at night and made you thirsty during the day. ቀን እንድትጠማ ያደረግኩህ ማታም ያነቃውህ እኔ ነኝ ይላል። ማ ቁርአን በቂያማ ቀን ነው። ኦኬ በቁርአን ውስጥ ምንድነው ያለው? ቅድም እንዳልኳችሁ እርግማን አለ፣ ስድብ አለ፣ ሴቶችን ወሲብ ማድረግ እንዴት እንደሚቻል፣ ሴቶቻችሁ ለእናንተ እርሻ ናቸውና እንዴት ማረስ እንዳለባችሁ፣ ስንት ማግባት እንዳለባችሁ፣ መሐመድ ቤት ሳትጠሩ እንዳመጡ፣ እንደዚህ አይነቶቹ ፍጡር አይደለም ተብሎ የሚታመነው ቁርአን በመሐመድ ላይ ወረደ ተብሎ የሚታመነው ቁርአን ሳባዎቹ ጻፉት። ከዛም እንደዛ እያለ የሚታመነው ቁርአን ፍጡር አይደለም ከተባለ በቂያማ ቀን የገረጣ ሰው መስሎ የሚመጣ ከሆነ አላህ ራሱ የጻፈውስ አላህ ራሱ ጽፎ እሱ ዘንድ ከትቦ ያስቀመጠው ኖትስ ዲያሪውስ በቂያማ ቀን ይመጣል አይመጣም? የማይመጣ ከሆነ አላህ ጽፎ ማስቀመጡ ጥቅሙ ምንድነው? ምንድነው የሚጠቅማችሁ ለእናንተ? የሆነ ኖት ጻፈ አላህ ስለራሱ ስለናንተም ጽፎ አስቀመጠ። ጥቅሙ ለናንተ ነው ወይስ ለሱ ነው? ለናንተ ከሆነ ምንድነው ለናንተ የሚጠቅማችሁ? ለሱ ከሆነ ጥቅሙ አላህ ይረሳል ወይ? ኖት እያየ ነው ወይ? ማለት እንደ ሰውኛ ስለራሱ እንኳን አይደለም ስለናንተ ስለራሱ ራሱ ማያውቀው ነገር አለ ወይ? ኖት ጽፎ ከኖቱ ላይ እያነበበ ነው ወይ የሚረዳው? አይ ስለኛ ነው ካላችሁ ደግሞ እናንተንስ አላህ ስለናንተም ገና ኖት አንብቦ ነው ወይ? ጫልቱ እንዲነሽ ከድጃ እንዲነሽ እያለ አንብቦ ነው ወይ የሚያውቃችሁ? አይ ለእኛ ነው ካላችሁ ለዋል መፉዝ ጥብቁ ሰሌዳ እናንተ ታነቡታላችሁ ወይ? አታነቡትም። ምክንያቱም አላህ ጋር ነው ያለው። አሁን የምታነቡት ጉዳይ አይደለም። አይ በቃ ከሞትም በኋላ እንዳትሉ ደግሞ ከሞታችሁ በኋላ ብታነቡትስ ምን ይጠቅማችኋል? ለምሳሌ ከድጃ በዚህ ቀን ትወለጃለሽ፣ በዚህ ቀን እንዲትሆኛለሽ፣ ገሃነም ትገቢያለሽ ብሎ ገና ሳትፈጠር ከ50 ሺህ ዓመት በፊት ጽፎባት ከሆነ ያንን ስታነብ ምን ይጠቅማታል? ያስከፋታል እንጂ ያናድዳታል እንጂ ገና ሳይፈጥራት እንዲህ ታርጊና ገሃነም ከትሻለው ብሎ የጻፈውን ስታነብ አላህን ትወደዋለህ ወይንስ ትጠላዋለህ? ገሃነም የገባችው ራሱ ቀድሮባት ራሱ እንደዛ ጽፎ ካስቀመጠ ማለት ነው። ሳይ ሙስሊምን አንዴ ቼክ አድርገው። ሳይ ሙስሊም 2653 ቢል። ስለዚህ ምንድን ነው የሚያስደስታት? ገና ሳትፈጠር ከ50 ሺህ ዓመት በፊት ይህንን ካደረገ
ይህንን መዝኖ ካስቀመጠ ምንድነው ለእሷ ጥቅሙ? ምንድነው የሚያስደስታት? ምንድነው ደስ የሚላት እሷን? ስለዚህ ጥብቁ ሰሌዳ ኖት ይዞ ያስቀመጠው አላህ ለማን ነው? ጥቅሙ ስለማን ነው የተጻፈው? ስለኛ ወይንስ ስለ አላህ? ስለማንኛው? 2653 ቢ 2653 ቢ Okay. I heard Allah's messenger as saying, Allah ordained the measures of quality of creation 50,000 years before He created heavens and the earth, as His throne was upon the water. መልእክተኛ እንዲህ ሲል ሰምቻለሁ። አላህ ከመፍጠሩ በፊት ከ50 ሺህ ዓመት በፊት ሜጀር አደረገ፣ ለካ። መቼ? ከ50 ሺህ ዓመት በፊት። ሀዲሱ የሚገኘው ምንድነው? ሳሂህ ሙስሊም ላይ። ስሮን ወይንም ደግሞ ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ ላይ ነበረ። ስለዚህ ውሃው አስቀድሞ የተፈጠረ ነበር ማለት ነው። አርሹ አስቀድሞ የተፈጠረ ነበር ማለት ነው። 50 ሺህ ራሱ እንዴት ነው የተለካው? ሌላ ጉዳይ ይሆናል ማለት ነው። ሶ ባክ ቱ አወር ቶፒክ መለስ ስናደርገው አርሽ ላይ ያለው ጥብቁ ሰሌዳ ጥቅሙ ምንድን ነው? አንዋር እንኳን ደህና መጣ። እንደ በፊቱ እንዳትሆን መረጃ ስጠየቅ መረጃ ከጠየቁ መረጃ ታመጣለህ። ዝም ብለህ እንደ ቀደሞቹ መረጃ ስትጠየቅ መረጃ ትከፍታለህ። አንተ ችግር ምንድነው? አታዳምጠ ነው። አወራና ጥለት ትወጣለህ። ኦኬ። ለውሃል መሕፉዝ ማለት ምን ማለት ነው? እሱም ብቻ ዲፋይን አድርገውና ቀጥል። ለውሃል መሕፉዝ ማለት ጥብቁ ሰሌዳ ማለት ነው። ቀጥታ ትርጉሙ ካየ ነው አላህ ሱብሓነሁ ወተዓላ በዛ ውስጥ ሁሉንም ነገር የሚፈጠረውን ነገር ሁሉ የጻፈበት ነው። ለምን ጻፈው የሚለውን ካያን ደግሞ አላህ ሱብሓነሁ ወተዓላ ለሱ ሁሉም ነገር ቀላል መሆኑን እና አንድ ነገር ከመፈጠሩ በፊት ከመሆኑ በፊት እንደሚያውቅ የሚያሳይበት ወይም ደግሞ እውቀቱን የሚያሳይበት ነው። አላህ ሱብሓነሁ ወተዓላ ጽፌ አስቀመጥኩም ብሎ የነገረንም የሱን እውቀት እንድንረዳ ነው። ለምሳሌ ያ ነገር ከመፈጠሩ በፊት ያውቃል የሚለውን እንድናቅ ማለት ነው። የአላህ ሱብሓነሁ ወተዓላ እውቀት አይገደብም። አላህ ያለፈውን ያውቃል፣ አሁን ያለውን ያውቃል፣ የሚመጣውን ያውቃል። ያልሆነውን ኖሮ ነገር ወይ ያልተፈጠረውን ነገር ቢፈጠር ኖሮ ምን እንደሚሆንም ያውቃል። ያልሆነ ነገር ለምሳሌ እኔ የሆነ የጻፍ መጣው እንደሚያውቅ ለእናንተ ላይ ያሳየ ነው። እውቀቱ የሚገደብ እንዳልሆነ ሊገልጽበት ነው፣ ወይም ደግሞ ክብሩን እውቀቱን ሊገልጽበት ነው። ስለዚህ በእንደዚህ አይነት ሁኔታ ነው አላህ እውቀቱ የሚገልጸው ማለት ነው። ማለት ልትረዳኝ አልፈለግም መሰለኝ። በእንደዚህ አይነት ሁኔታም ጽፎ በማሳየትም ይገልጻል። አሁን በእንደዚህ አይነት ሁኔታ ብቻ አይደለም የሚገልጸው፣ በብዙ አይነት ሁኔታ ነው የሚገልጸው። ለምሳሌ አላህ ምን ይላል መሰለክ? ለምሳሌ አላህ ፕሊዝ ራስን ወጥመድ ውስጥ እየከተትክ ነው። ተረጋጋና መልካም። ስለዚህ እውቀቱን ሊገልጥ ነው ብለህናል፣ እናመሰግናለን። ይሄ እውቀቱን መግለጫ እኮ እነዛ ክሪቲካል ቲንከር ከሆንን ለምሳሌ ስለ አንተ ጽፏል አይደለ? አዎ ጽፏል። ስለ አንተ የጻፈው አንተ ገና ሳትፈጠር አስቀድሞ ነው አይደለ የጻፈው? ሰማይ ምድርንም ሳይፈጠር ጽፎ አስቀምጦታል። አዎ በእውቀቱ ቀድሞ ስለሚያውቅ ችግር የለውም። ያንን እውቀቱ መቀየር ስለማትችል ቀድር ነው የሚሆንብህ። ያንን ጽፎ ያስቀመጠውን ማወቁን ለመግለጽ ነው አልክ። አንተ አይተኸዋል እንዴ እንደጻፈ? እኔ እኮ አላውቅም። አሁን እኮ ለዛ ነው እኔ አለማወቄ ማለት ነው። እንደጻፈ አለማወቄ አለነገርኛ ቆይ ጽፌ ያለው አለ እንጂ። ስለዚህ
ጽፌ ያለው ብሎ ራሱ ጋር ካስቀመጠው አንተ ማታውቀው ከሆነ ስትሞት መቀየር ይችላል እኮ። እውቀቱን አያሳይም። ይሄ ጽፌ አስቀምጫለሁ ብሎ ትሪክ እያደረገህም ቆይ ትሪክ ማድረግም ስለሚችል ምክንያቱም ለምን መሰለህ አንተ ያላየኸውን ነገር አዋቂ መሆኑን ያሳያል ብለህ ልትል አትችልም። ነገም ሄደህ እሱን ቼክ አታደርግም። አሁንም አላየኸውም ስለአንተ እንደጻፈ ግን ጽፏል ብለህ ስለምታምን ስለእኔ ጽፏል ስላልክ ያ ቃል ማወቁን የሚያሳየው ቆይ ፕሊስ የሚያወቁን የሚያሳየው ጽፎ እኔ ለምሳሌ ስለአንተ አውቃለሁ ብዬ ጽፌ ባስቀምጥ ተዛ ስለአንተ አውቃለሁ ብልህ ነገ እንዲህ ትሆናለህ፣ ተነገ ወዲያ እንዲህ ትሆናለህ፣ በዚህ ቀን እንዲህ ትሆናለህ ብዬ ብልህ ተነገርኩህ። ኦኬ እኔ የጻፍኩት ጋር ከተመሳሰለ ትክክል ነው። ነገር ግን ጽፌ ያለው ስለአንተ አልኩህ። ነገ ምን እንደምትሆን ተነገ ወዲያ ምን እንደምትሆን የጻፍኩትን አላሳየውህም። ነገር ግን ተከታትዬ ካለፈ በኋላ ይሄው ያንተ ወንካውን ይሄው ጽፌ ያለው ብለህ ታሪክህን ተከታትዬ ጽፌውም ሊሆን ይችላል። አለውኛ ያው አለማወቃችን ወይም ደግሞ እኛ መጽሐፉን አለማየታችን እንደውም እንትን ነው ትክክል የሆነ ነገር ነው። ምክንያቱም አንድ ሰው መጽሐፉን ቢጻፍበት ለምሳሌ አንተ የገሃነም ሰው ነህ የሚለውን ነገር ዛሬ ቢያቅ እሱ ምንም ቢለፋ ገነትም ሊገባ አይችልም። ሲጀመርም ስራውም ተቀባይነት የለውም። በዛ ነገርም ደግሞ ማስረጃ ሊያደርግ ይችል ነበረ። ለምሳሌ አንተ የጀሃነም ሰው ነህ ቢባል ከዛም በኋላ ዛሬ ላይ ማለት ነው ስራው በጎ ሳይሆን ቀርቶ ገሃነም ቢገባ ታዛቢዋና ዑመር ተመለሱ። ገሃነም ነህ ያረከኝ የማለት ታዛቢዋና ዑመር የማለት ታዛቢዋ ዑመር ተመለሱ ለሚፊሽ ቀጥል ኢንትራፕት ያረከኝ ነው እና ሶሪ ቀጥልሽ የማለት ስልጣን ይኖረው ነበረ ማለት ነው። እና ምን ልለህ ነው ይሄ የአላህ ዒልም ነው። እና ደግሞ ቁርአን ላይ ነው ነገረን። ቁርአን ደግሞ እኛ ሙስሊሞች የአላህ Subhanahu Wa Ta'ala ቃል መሆኑን ቁርአን የአላህ ቃል መሆኑን እናምናለን። ቁርአን የአላህ ቃል መሆኑን እስካመንን ድረስ ይሄ ነገር እንቀበለዋለን ሙስሊሞች ማለት ነው። ይሄ የእምነት ጉዳይ ነው። አንተ አለማመን መብት ነው። እኛ ግን እናምናለን አላህ ሁሉንም ነገር እንደጻፈ። ለምንድን ነው ታዲያ የጻፈውን ነገር ለምን ጻፈ ካልከኝ እውቀቱን ሊያሳይ እንደሚያቅ ቁርአን ላይ አላህ Subhanahu Wa Ta'ala እውቀት ምን ያህል እንደሆነ በዚህና በተለያዩ መንገዶች ያሳውቀናል ማለት ነው። እና ማታውቀው ከሆነ ዛሬ ላይ ማይነግርህ ከሆነ ምን ይጠቅምሃል ነው ያልከኝ። ዛሬ ላይ ከነገረኝማ እኔ ዛሬ ላይ ነገ ገነት ትገባለህ ብሎ ቢነግረኝ እኔ አልሰግድምም አልጾምም ምንም አልሰራም። ምክንያቱም ነግሮኛል በቃ ገነት እንደምገባ። ገሃነም ነው የምገባው ቢለኝ ምንም በቃ መጥፎ ስራ አልተውም። ለምን እኔ ለምንድን ነው ቁጭ ብዬ እንትን ምለው እዝናናለሁ፣ ሰርቃለሁ፣ በቃ የተለያየ ነገር ላደርግ እችላለሁ ሜቢ ማለት ነው። ምክንያቱም ሞራል ከሌለኝ ወይም ደግሞ የሆነ በገነትና በገሃነም ብቻ ታጠሬ የሚኖር ሰው ከሆንኩኝ ማለት ነው። ለዚህ አለማወቁ እንደውም የተሻለው ነው ልመልህ። እና ይሄ ጀብር ነው ካልከኝ ወይም ደግሞ አላህ Subhanahu Wa Ta'ala እያስገደደ እንዲያረጉ ያረጋቸዋል ወይም ደግሞ ለአሁን ማህፉዝ ላይ አንድ ሰው ጀሃነም የሚል ነገር ተጽፎበት ከሆነ አላህ በማስገደድ ሰውየውን በህይወት እየኖረ የጀሃነም ስራ እንዲሰራ ያደርገዋል ካልከኝ አያደርገውም። አላህ በቀደመው እውቀቱ ነው። ይሄ የሱ ኢኽቲያር ነው፣ የሱ ምርጫ ነው። እሺ አያደርገውም። ፐርፐዙን ከፈለክን ፐርፐዙን ለምን ተጻፈ የሚለውን ከፈለክ ቁርአን ከፈትልኝ፣ ሐዲድን ከፈትልኝ። ቃል ቆይ ልቀጥላ አንዴ ቃል ላስከፍተው የሆነ ቁርአን ላስከፍተው አንዴ ፕሊስ አንዴ ልቀጥላ ትቀጥላለህ። ምን ብለሃል? አንደኛ አዋቂ መሆኑን ለማሳየት ነው ብለሃል። በደንብ አስተውሉ። የጻፈው ነገር ምን እንደሆነ እኔ ማላቀው ከሆነ ስለ እኔ ጽፎ ማስቀመጡ ስለ እኔ እንደሚያውቅ ለማሳወቅ ነው ማለት ኢትዝ ኢሬሌቫንት። ምክንያቱም እኔ ማላየውን ነገር ይሄ እኮ የአንተ የማመንና ያለማመን ችግር ነው። ይሄኛው ፕሊስ ኢንተራፕት አታርግ። ሚዩት ያዝ አንዴ ሚዩት ያዝ። አዳመጥኩ እኮ ያንተ እኮ ስታወራ እኮ ተስማምቼበት አይደለም ያደመጥኩ። ስለ እኔ ጽፎ ያስቀመጠው እኔ ያላየሁት ነገር አላህ በጣም አዋቂ መሆኑን የሚያሳውቅ ነው። ዛሬ ያላየሁት ነገ ማላየው ስለ እኔ ጻፈው ምን እንደሆነ ማላቀው ነገር እየዋሸኝ ይሁን እውነት ይሁን ምንም ማላቀው ነገር አላህ አዋቂነቱን አያሳይም። ስለ ጻፈ ነው ወይስ አንድ ፈጣሪ አዋቂ ነው የተባለበት ምክንያት ስለሆነ ነገር ኖት ትዞ ስላስቀመጠ ነው ወይ? ኖት ትዞ ከሌ እንዲህ ይሆናል ከዛ እንደዚህ ይሆናል ብሎ ጽፎ ስላስቀመጠ ነው ወይ? የአዋቂነት መለኪያ ይሄ ነው ወይ? ይሄ አዋቂነት መለኪያ አይደለም። ሁለተኛ ስለ እኔ እንደሚያውቅ
ጽፎ ማስቀመጡ እውቀት ከሆነ አላህ ስለራሱ ጽፎ ሲያስቀምጥስ ስለራሱስ የጻፈው ራሱንም ስለማያቅ ነው አላህ ከዛ የጻፈው? ከዛ በኋላ ራሱን እያወቀ መጣ ማለት ነው። ይሆናል እንደዚህ ራሱም ላይ ቼንጅ ስለሚያመጣ ነው ስለራሱስ የጻፈው? ራሱን አያውቅም ማለት ነው። እሱ ሌላ ነገር። ሌላኛው ጽፎ ያስቀመጠው ራሱ ጋር ነው። ራሱ ጋር መሆኑ ተሱ ጋር መሆኑ ጥቅሙ ለሱ እንጂ ለኔ አይደለም። ይቀየራል ወይ? ይሄ የጻፈው ነገር ይቀየራል ወይ? አይቀየርም። የጻፈው ነገር ስለኔ ማይቀየር ከሆነ አወቅኩት አላወቅኩት ዳዝንት ማተር። ምክንያቱም ማወቄ ያንን ነገር ማይቀየር ከሆነ አለማወቄም ያን ነገር ማይቀየር ከሆነ ሁለቱም ለውጥ የላቸውም። አለማወቄ በደንብ አስተውሉ። ጋነም ትገባለህ ብሎኝ የጻፈው ጋነም ትገባለህ ብሎ ከሆነ በምንም ተአምር ገነት መግባት አልችልም። ባላቀውም እንኳን ገነት ትገባለህ ብሎ ከጻፈ በምንም ተአምር ጋነም አልገባም። የጻፈው እንደዛ ስለሆነ አላወቅኩትም። ባላወቅኩት ጽሑፍ ላይ ጋነም ነው የምገባው ካለኝ በምንም ተአምር ገነት የምገባበት ቻንስ የለም። ባላወቅኩት ጽሑፍ ላይ ገነት ነው የምገባው ካለኝ በምንም ተአምር ጋነም የምገባበት የለም። እንዲያ ከሆነ ይሄንን ባይወሳውን እፎይ ጋነም ትገባለህ፣ አንዋር ገነት ትገባለህ የሚል ባይስ እስቲል መቀየር አልችልም። ተጽፏል ላይ የተጻፈውን ነገር መቀየር አልችልም። የጻፈው ማን ስለሆነ? አላህ ስለሆነ አስገቢውና ሶጩ ስለሆነ የጻፈው እኔ መቀየር ቻንስ የለኝም። ሌላ ሐዲስም ስላለ ምንም እንኳን ጋነም ከተጻፈበት አለ ሙሐመድ ምንም መልካም እድሜ ልኩን ሲሰራ ቢቆይ አለ መጨረሻ ላይ ሊሞት አካባቢ መጥፎ ይሰራና አይምን ጋነም ከተጻፈበት ምንም እንኳን መልካም ሲሰራ ቢኖር መጨረሻ ላይ መጥፎ ይሰራና ጋነም ይገባል አለ። ገነት ከተጻፈበት ደግሞ እድሜውን መጥፎ ሲሰራ ይኖርና የተጻፈበት ገነት ስለሆነ ሊሞት ሲል ምን ያደርገዋል አለ መልካም ያሰራውና ገነት ይከተዋል። ምኑን ነው ፎሎ የሚያደርገው? የተጻፈበትን እንጂ የሰውየውን ፍሪ ዊል አይደለም ማለት ነው። ጽሁፉን እኔ ለውጥ ማማጣለት ካልሆነ መለወጥ ማልችል ከሆነ እኔ ፍሪ ዊል ተመርኩዤ ምንም ለውጥ የለውም። አወቅኩትም አላወቅኩትም። ምክንያቱም ማወቄም ለውጥ አያመጣው፣ አለማወቄም ለውጥ አያመጣው። አኗር ይለኛል። እኔ ካሜራ ክፈትለት ጥቅሱን ነገር። እሺ እና አንደኛ ፐርፐዙ ምንድነው የጻፈበት ብለኛል። ፐርፐዙን እንደዚሁ ዝም ብሎ እሺ ሱራ ሐዲድ ክፈትልኝ። ሱረቱል ሐዲድ 22ን ክፈትልኝ። ሱረቱል ሐዲድ ስንተኛው አያ ነው ሱራ ነበረ? እሺ ተርቲቡን ላይ ያለ ተርቲቡን አላወቅኩም። እሺ ተርቲቡን ላይ ያለ በቁጥር ቁጥር ላይ ያለ። እሺ ያ እያነበብኩኝ ከሚሄድ ብዬ ነው። እሺ ቆይ ያለ። እሺ ቦታው ላይ ሃምሳ ሰባተኛ ስንተኛ? 57 እሺ 57 አይደል አይደለ? አዎ ያው እሺ ከችላል 57 አይደል? ሶሪ ያው ይታያል። ምን ይላል አላህ ሲናገር ማ አሳበ ሚን ሙሲበቲን ምንም አይነት መጥፎ ነገር ጉዳት አይከሰትም ወይም ደግሞ አትጎዱም፣ ጉዳት አይመጣም። ፊል አርዲ በምድር ላይ ወላ ፊ አንፉሲኩም ወይም ደግሞ በነፍሳችሁ ላይ በእናንተ ነፍሶች ላይ ምንም አይነት ጉዳት አይመጣም። ኢላ ፊ ኪታቢን ሚን ቀብሊ አን ነብረአሃ እኛ በሆነ መጽሐፍ ውስጥ በለውሃል ማህፉዝ ላይ መጀመሪያ ጽፈነው ቢሆን እንጂ የሚፈጠረው ነገር ሁሉ እኛ የጻፍነው በቀደመ እውቀታችን ያወቅነው ነገር ነው አለ። ከዛን አላህ ምን አለ? ይህ የእውቀቱ ማሳያ ወይም ደግሞ የችሎታው ማሳያ መሆኑን ሲገልጽልን ኢነ ዛሊከ ቀድሞ ማወቅ፣ ይህን ማድረግ፣ ይህን ጽፎ ማስቀመጥ አለላሂ በአላህ ላይ
የሲሩን የገራ ነው ወይም ደግሞ ቀላል ነው ገር ነው አለ። ቀጥሎ ሁለተኛውን ደግሞ ለምንድን ነው ታዲያ የጻፈው ምንድን ነው ምክንያቱ የሚለውን ደግሞ እንያ ምን ይላል? ሊከይላ ተእሰው አላ ማ ፋተኩም ባመለጣችሁ ነገር ላይ ጸጸት እንዳታበዙ ነው፣ እንዳትጸጸቱ ወይም ደግሞ ጸጸት አብዝታችሁ ምን ነው እንደዚህ ባረኩት እንደዚህ ሳላረግ እንደዚህ በማድረጌ ብላችሁ እንዳትጸጸቱ ነው። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሰጣችሁ ችሮታ አላህ ባደረጋላችሁ ነገር ኦቨር ተደስታችሁ ከልክ ያለፈ ከልክም እኮ አላህ የሚያውቀው ነገር ነው። ይህ አላህ ያወቀው ነገር ነው የተፈጠረው። አላህ የሚያውቀው ነገር ነው መጀመሪያም የተፈጠረብኝ። ለዚህ ይህን እኔ ላስቆመው የሚችለው ነገር አልነበረም። አላህ የሚያውቀው ነገር ነው የሆነው። ለዚህ ኖርማል ነው ብላችሁ እንድታምኑ። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ የሆነ ነገር ሲሰጣችሁ በዛ ነገር ኦቨር ተደስታችሁ ኦቨር ከውስጥ እንዳትወጡና ራሳችሁን ቀለል አድርጋችሁ ይህ ነገር የአላህ ስጦታ ነው እንድትሉ ነው። ለምን ወላሁ አላህ ላ ዩሒቡ ኩለ ሙኽታሪን ፈኹር አላህ ሱብሓነሁ ወተዓላ ኩራተኛና ጉረኛን አይወድም። ሲሰጠው ባለው ነገር የሚኮራ እና የሚጎርርን አላህ ሱብሓነሁ ወተዓላ አይወድም ይላል። ጸጸት እንዳታበዙ እንዳትጸጸቱ እና በሰጣችሁ ነገር ደግሞ ይበልጥ በጣም ደስታ እንዳታበዙ ነው ይላል። እሺ ይህ ነገር ጀብር አይደለም አልኩህ፣ ወይም ደግሞ አላህ ሱብሓነሁ ወተዓላ አስገድዶ ይህን ነገር እንዲያደርግ ልጨርስ ሀሳቤን። ቁርአን አሁንም አንድ ቁርአን ፈልጋለሁ፣ ይሄንም እናወራበታለን ከፈለግ ችግር የለውም። አስጨርሰኝና ይህንን ስለማውቀው እዚህ ላይ እናውራና ቅድሚያ እዚህ ላይ እናውራ መጀመሪያ። እሺ እናውራበት። ስለዚህ ከኔ ሙግት ጋር የንኛው ምንድን ነው እሱ የጠቀመ? አንተ ያልከው እኮ እፎይ አንተ እያልክ የነበረው ማለት ነው እኔ ማወቄ ምንድን ነው እኔ አላህ ሱብሓነሁ ወተዓላ ጽፎ እሱ ጋር እንዳስቀመጠው ምንድን ነው የሚጠቅመኝ አልከኝ አይደለ? ይሄው የሚጠቅምህ እኮ ይሄ ነው አልኩህ። ሊከይላ ተእሰዕ ወላ ተፍራህ ቢማ አታክ ተቃራኒ እኮ ነው የሆነው አንዋር። ምክንያቱም ጸጋ ሰጠኝ፣ ጸጋ የሰጠኝ ወይንም ደግሞ በሽታ ነካኝ ወይ ነው። በሐዲስ ላይ በሽታም ሆነ ጸጋ አላህ እንደሚሰጥ ተናግሯል አይደለ? ሁሉም ነገር ከአላህ ነው። ከአላህ ፍላጎት ውጪ ወጥቶ አንተ ሊጎዳ የሚችል የለም። ስለዚህ እሱ ይታወቃል። ስለዚህ እዛ የጻፈው አሁን ወይን እንዳልኮራ ወይንም ደግሞ እንዳልታበይ እንደዛ ትዕቢተኛ እንዳልሆን ምናምን ነገር ነው የሚለውን 23ኛው ስለሚያስቀምጠው እንደዛ ከሆነ ከኔ ጋር ምን አገናኝ? አለማወቄ እንደውም እኮ እንድታበይ ያደርገኛል። ባውቀው ይህን ማመን ግን አያደርግህም። ቆይ የጻፈው ኦኬ አላህ እንደዚህ ነው አላህ እንዲህ ነው ምለው እኮ የተጻፈውን ባየው ነው። ካላየሁትማ ከራሴ ሰርቼ ያመጣሁት ነበረ። አየህ በራሴ ሰርቼ ባላየው ኖሮ ካላየሁት ማለት ነው ሰርቼ የሆነ ነገር ሳገኝ አገኘው ብዬ እኮራለሁ፣ እንደውም እደሰታለሁ። ካየሁት ግን ነገ እንዴት አገኛለህ ሲለኝ ሳየው አላህን የሰጠኝል ነበር። ልመልስልህ ፕሊስ ኢንተራፕት አታደርገኝ። ተቃራኒ ነው ቁርአኑ ክፍል። ባየው ኖሮ አየህ የሆነ ነገር ትልቅ ጸጋ ሲሰጠኝ ወይንም ደግሞ የሆነ ስራ ሰርቼ ወይም የሆነ ነገር ትልቅ ስኬት ሳገኝ በራሴ ያደረግኩ ምናምን እላለሁኝ። ካላየሁት የራሴ ይመስለኛል። ካየሁት ግን አላህ እንዴት አገኛለህ ብሎ የጻፈውን ካየው እንደዛ ብዬ አልኮራራም፣ አልደሰትም። ምክንያቱም ከአላህ ነው ብዬ እንዳስብ ጽሑፉን አይቻለውና እንዴት አገኛለህ የሚለው አለማየት አሁን አንተ ያልከው ጥቅም ለእኔ አይሆንም። ጉራና ትዕቢቱ ደግሞ እንደዛ እንዳትሆኑ የሚለው ምክንያቱ ምንድን ነው? ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ይህንኑ እየጠቀስኩልህ እኮ ነው። ይህንኑ እየጠቀስኩልህ ለዚህ እኮ ምላሽ እየሰጠው ነው። ትዕቢተኛ ይላል፣ ትዕቢተኛ እንዳትደሰቱ ምናምን ይላል። እሱ ደግሞ ምንድን ነው? ኩራት ወይንም ትዕቢት ያላ ጋቢው ስለሆነ ነው። ሬስ አንቀየርኩም ፕሊስ። በሰጠናችሁ ነገር በትዕቢት እንዳትደሰቱ ነው ይላል። ያ ትዕቢቱ ጉራው እንትን ማለቱ እየነገርኩ ነው እኮ አላህ ስለራሱም ጽፏል እኮ። ያ ትዕቢቱና ጉራው ያላ ስለሆነ ከእሱ ጋር እንዳይፎካከሩት ነው። እዚሁ ላይ እኮ እያልኩ እኮ ነው። ያ ጸጋው የኔ ነው፣ በተሰጣችሁ ከተበታችሁ ከጎረራችሁ ከኔ ጋር እኩል ትሆናላችሁ የሚል ስለሚመጣበት ነው።
ሱናን አቢ ዳውድ 40-90 ላይ ኩራት ወይንም ፕራይዱ የኔ ጋቢ ልብሴ ነው ስለሚል ማለት ነው። ጥብቁ ሰሌዳ ላይ እኮ ስለአንተ ብቻ አይደለም የተጻፈው ስላላህ ስለራሱ ተጻፈ ማለት ነው። ራው ትቢቱ የሱ መሆኑን ጥብቁ ሰሌዳ ላይ ስላለ እሱ ያነበዋል። ሜቢ እሱ ይደሰታል። እኔ አለማወቄ ግን እስቲ እኔ እንዳልጎረራ ያደርገኝ ነበር መሰለክ። እኔ አለማወቄ እኔ ማላውቀው ከሆነ እንዴት እንዳልታበይ ያደርገኛል? እንዴት ደግሞ ባለፈኝ ነገር እንዳላዝን ያደርገኛል? ባየው ኖሮ ይሁን እሺ አላዝንም አላህ የሰጠኝ ነው ብዬ በደስታም ልክ አላልፍም ብለኸኛል። ይህን እኮ እንዳታደርግ ግዴታ ማየት አይጠበቅም። እንዴት እንደተረዳኸው አላውቅም እንጂ ይህን እንዳታደርግ ወይም ደግሞ ባለፈህ ነገር እንዳትሰሰት እና በተሰጠህ ነገር ከልክ ያለፈ ደስታ እንዳትደሰት የሚያደርግህ አንድ ነገር ብቻ ነው፣ ሲምፕል ነገር። እሱ ምንድን ነው? ለውል ማህፉዝ እንዳለ ማመን። በቃ ካመንክ እኮ ይበቃል። ግዴታ ማየት አይጠበቅብህም። እንዴት አድርገህ እንደተረዳ አላህ ሱብሓነሁ ወተዓላ ጽፎልኝ ነበር፣ አላህ የጻፈው ነገር ነው ብለህ በአላህ ተዓላ ቃል የምታምን ከሆነና እምነት ካለህ ግዴታ የተጻፈው ምንድን ነው የሚለውን ማየት የለብህም። ከተከሰተ በኋላ እኮ ነው እንጂ ብትደሰተው። ለምሳሌ የሆነ አደጋ ሲመጣብህ እኮ አደጋ ከመምጣቱ በፊት አይደለም አንተ ተጨናንቀ ራስን የምጎዳው። ወይም ደግሞ የሆነ ደስታ የሆነ ነገር አላህ ሲሰጥህ እሱ ከመምጣቱ ደስታው ከመምጣቱ በፊት እኮ አይደለም በደስታ ራስን ብለህ ጉረኛ ኩራተኛ የምትሆነው። ከሆነ በኋላ ከተፈጠረ በኋላ አይደለ? ከተፈጠረ በኋላ ይህን የተፈጠረ ነገር እኮ አላህ መጀመሪያ የሚያውቅ ነበረ። አላህ ያወጣኛል፣ ከዚህም ደስታ ዝቅ ሊያደርገኝ ይችላል፣ ከዚህም ደግሞ ከፍ ሊያደርገኝ ይችላል ካለውበት ሀዘንም። ቀጣይ አላህ የተጻፈው ነገር እኔ አላቅም፣ ለዚህ ልደሰት አይገባም፣ ሁሉም ነገር የተጻፈ ነው፣ ይሄ ሊቀየር ይችላል ብለህ እንትን እንድትል ነው የሚያስፈልገው። ሲምፕል ማመን ብቻ ነው እንጂ ግዴታ ያን ነገር ማየት አይደለም። ሳይ ብቻ ነው ፈርሐ ማላረገው፣ ሳይ ብቻ ነው ያእስ ማላረገው፣ ተስፋ ማልቆርጠው። ታሰው ማለት ተስፋ መቁረጥ ማለት ነው። እና እንደዛ ማላረገው የሚል ምንም የሚረባ አርጊመንት አይደለም። እየደጋገምከው ነው። አንተም ደጋግመህ ስለነሳኸው ብዬ ነው። ሀሳብ ደጋግመህ ስለነሳኸው ማየትን ከምን ጋር አሁን እምነትን ከምን ጋር ቀየጥከው? ለዋል መፉዙን ከአላህ ጋር ብረህ ደባልቀህ እያወራ ነው። አላህ ሁሉንም መጽሐፉን ማመን እያልኩህ ነው። ቆይ ሁለት አርጉመንቶችን አንድነት አድርገህ እያወራ ስለሆነ አስቸጋሪ ነው። በዛ ከሆነ መጻፍ አይጠበቅበትም። እኔ የሚሆነው ነገር ሁሉ በፈጣሪ ነው የሚሆነው፣ መልካምም መጥፎም ይመጣል እንደዚህ ብዬ ለማመን ሳገኝ የሆነ ነገር ሰርች ስኬታማ ሲሆን ፈጣሪ የፈቀደው ተሳካልኝ ማለቴ ነሰሰርሊ ኖት ዞ ፈጣሪ ማስቀመጥ አይጠበቅበትም። እዛ ኖት ላይ ተጻፈ የተቀመጠ ነው ብዬ ማመን አይጠበቅብኝም። ኖቱ ለዚህ ጥቅም ነው ስላልክ ነው። ኖቱ ለእኔ ይሄ ከኔ ጋር ከእንትኑ ጋር ምንም ያገናኘው የለም። ጥቅሙ ለማን ነው የሚሆነው? ላላህ ነው። እኔ ማላየው፣ እኔ ማልሰራበት፣ እኔ ማልመራበት ኖት ስለሆነ ማለት ነው። ኖቱ ማን ጋር ስለተቀመጠ? አላህ ጋር ስለሆነ የተቀመጠው። ስለ ራሱ ምን ብሎ እንደጻፈ ብጠይቅህ አታውቀውም። ስለዚህ ስለ ራሱ ጽፎ ያስቀመጠው ኖቱ ላይ፣ ስለ እኔም ደግሞ ራሱ ጽፎ ያስቀመጠውን ለመቀየር የሚል እንትን ከተሃል፣ ቃል ከተሃል። አላህ የጻፈውን መቀየር ከቻልክማ ስለዚህ ብዙ ስርዝ ድልዞች አሉ ማለት ነው ለዋል መፉዝ ላይ። ምክንያቱም አንተ በቀየርክ ቁጥር አላህ ምን እያደረገ ነው? እየሰረዘ ሌላ እየጻፈ ነው ማለት ነው። ስለዚህ አላህን አንተ ነህ ሪሼፕ እያደረግከው ያለኸው። የጻፈብህን ወይም ደግሞ የጻፈውን ሳይሆን እየኖርክ ያለኸው አንተ የምንኖረውን ገና አላህ እየጻፈ ነው የሚሆነው። ወይንም ደግሞ በፊት ዝም ብሎ ድራፍት አውጥቶ ከዛ በኋላ አንተ ስታስተካክል እሱ የጻፈውን እንደገና እንትን እያለ ነው እያረመ ነው የሚሆነው። ይህንኛው ጋር ትክክል ነው፣ እዚኛ ጋር ተሳስቻለሁ እያለ እያረመ ነው የሚሆነው። አሌስ እሱ የጻፈው አለ። አሁን ምን ያልኩት ነው መልስ የሰጠህ ያለኸው? አንዴ ሚዩት አድርጊና አዳምጪ። ምን ያልኩት ላይ ነው መልስ እየሰጠህ ያለኸው? እኔ እንጃ። ለመቀየርም ይመቻል፣ ለመቀየርም ብለህ የተናገርክ አቃላለች። ለመቀየርም አላልኩም። እኔ ያልኩህ እኮ ቀጣይ ያለውን ስለማናቅ ነው ያልኩት። ቀጣይ ያለውን ለመቀየርም እንትን ለማለትም ብለህ የተናገርክ ያስገባ አቃላለች። ለመቀየር ያልኩህ ማለት ነው። ለመቀየር ያልኩህ ከደስታ ወደ ሀዘን ሊቀይርብኝም ይችላል፣ ከሀዘን ወደ ደስታም ሊቀይር ይችላል።
ስለዚህ አንተ አይደለም እንደዛ እኮ ከደስታ ወደ ሀዘን የሚቀይርብህ እሱ ከሆነ ራስህ እንደምቀይር አድርገህ አታውራ። እንደዚህ አይነት ሀሳብ አላነሳሁም እስካሁን አይደለም። አሁን እዚህ ጋር ማለት ነው እንትን እያለክ ነው። ይሄ ስትሮማን ፋላሲ እየሰራህብኝ ነው። እኔ ስትሮማን ፋላሲ እየሰራህብኝ ነው። በጣም ግልጽ ነው። እዚህ ጋር ያላልኩትን ነገር ብለሃል እያልከኝ ነው። አልሰራው አንተ ራስህ እኮ ስታብራራው ያልከውን ነው። በመጀመሪያ ያልከውን እንደዚህ ሊቀየር ይችላል የሚል ስላስቀመጥከ ነው። አለማወቃችን አለማየታችን እንደዚህ ይጠቅመናል። አኗር ሚተርክ እንደዚህ ይጠቅመናል ብለህ አብራርተሃል። ከዛ አንጻር ስለዚህ አሁን ሁለት ጥቅም ነገር ያለው አይደለ? አንደኛ አላህ ሱብሓነሁ ወተዓላ እውቀቱን የሚያሳይበት ነው። ኢነ ዛሊከ ዐለላህ የሲር አላህ ላይ ሁሉም ነገር ቀላል መሆኑን ማወቅ ብቻ ሳይሆን ጽፎ እውቀቱን እኮ ነው ያላየውም እኮ አንዋር ፕሊዝ አንተ እኮ እውቀቱን እያሳየ ነው እያልከን ነው። ቆይ የጻፈው ስለ እኔ ምን እንደጻፈ አላቅም። ዛሬ አላነበብኩትም፣ ነገም አላነበውም፣ በቂያማ ቀንም ሄጄ አላነበውም። በቂያማ ቀን እንኳን ቢያስነብበኝ እንደ አዲስ ጽፎት ላለመሆኑ ምንም ማስረጃ አይኖርም። ስለዚህ የእሱን አዋቂ መሆኑን እዛ ፔፐር ላይ ጽፎ ራሱ ዘንድ ያስቀመጠው ለእኔ ምን ኢሬሌቫንት ነው እያልኩ ነው። ለምሳሌ እኔ ስለአንተ አውቃለሁኝ፣ ጽፌያለሁኝ፣ ነገ ምን እንደምትሰራ ተነገ ወዲያ ምን እንደምትሆን እስከምትሞትባት ቀን ድረስ ጽፌያለሁ ብዬ የሆነ መጽሐፍ አሳየሁህ። ራስን ከፈጣሪ ጋር ተወዳድራ ማይሆን ነገር ሎጂኩን ላሳያ ጽፌ ይኸው በዚህ መጽሐፍ ላይ ተጽፈሃል ብዬ አስቀመጥኩኝ። ይኸው እዚች ኖት ላይ ስለአንተ ዳሪ ጽፌ አስቀምጫለሁ። ምን እንደምትሆን የት እንደምትሆን ምናምን ሁሉን ነገር አውቃለሁ አልኩህ። ይሄንን ኖት አላየኸውም፣ አላነበብከውም። የሆነ ነገር ስትሰራም የጻፍኩት ውስጥ አለ እልሃለሁ። የሆነ ነገር ስታደርግም ስታገኝም ስታጣም ስትከፋም ስትደሰትም ተጽፏል ብለህ እንድታምን አደረግኩ። ግን አላነበብከውም፣ አላየኸውም። ከዛ አይ ይሄንን ያደረገው እፎይ ምን አዋቂ መሆኑን ማሳያ ነው የተጻፈው። ማይሆን አርጉመንት ነው። ደስ የሚለው ምን መሰለህ? ደስ የሚለው አንተ አይደለም ፈጣሪ እያወራ ያለው ስለ አላህ ነው። አንተ ከራስህ ጋር በራስህ ነው ወስደህ የሰጠህ ያለው ሲጀምር የማይገናኝ ለአላህ የሰጠው መስፈርት እኮ ነው። ለአላህ የሰጠው መስፈርት አላቋረኩም። ለአላህ የሰጠው መስፈርት በጽሁፍ ላይ ጥገኛ አደረግከው። እዚህ ጋር በጽሁፍ ላይ ጥገኛ ነው አላልኩህም። ማለት እስካሁን ድረስ እኔ እንጃ በጣም የታገስኩኝ ነው። ስትሮማን እየሰራህብኝ ነው። ብዙ ፋላሲዎች እየሰራህብኝ ነው። ወንድማችን ስለምን ፋላሲ ነው የምታወራው? እውቀቱን እንደመግለጽ ነው ብለህ ተናግረሃል። አልተነጋገርክም ብያለሁ። ኦኬ፣ እውቀቱን ለመግለጽ ደግሞ ምንድነው ያስፈልጋል? እውቀቱን ለመግለጽ ጽሁፉን መጽሐፍ ጽፎ ሊያስቀምጥ እንደሚችል ሊገልጽ ነው። ይሄን ደግሞ ማየት አይጠበቅብንም። ይሄን ለመረዳት ቆይ ስትሮማን ፋላሲ ብለህ ደጋግመህ ስላልክ እናጥራው። ስትሮማን የሰራህብኝ እናጥራው። እሺ እናጥራው። እንደገና ሪሀርስ እናድርገው። ጽሁፉን የጻፈው አልመፉዝ ላይ አላህ ምን ያህል እንደሚያውቅ ሊያሳየን ነው ብለህ ተናግረሃል። አዎ ኦኬ። ስለዛ ስለጻፈው ነገር አንተ ታውቃለህ? አሁን አላቅም፣ ግን አምናለሁ። ስለዚህ ማመን ከሆነ ጽሁፉ ምን ይጠቅመሃል? አላህ እንዲሁ ያውቃል ብለህ አታምንም እንዴ? ጽሁፉ ምን ላይ ለምን ተገኘ? በጣም አምናለሁ። ጽፎ እንዳስቀመጠ ማመኑ ራሱ አንድ ሌላ ነገር ነው። ኦኬ። ጽሁፉን ግን አንተ አላየኸውም፣ ወደፊትም አታየውም አይደለ? ላየውም አያስፈልግም። ሲጀመር ባየውም ደግሞ እኔ የምጎዳው ነው እንጂ የምጠቀመው ነገር የለም። ሲጀመር ይህ እንደውም የሰውን ነፃ ምርጫ መከልከል ነው ማሳየቱ ማለት ነው። ማሳየቱ ባታየው ነፃ ምርጫ ይኖርሃል? አዎ ነፃ ምርጫ አለኝ። ለምሳሌ ባታየው ጋነም ትገባለህ፣ አንዋር ጋነም ትገባለህ ብሎህ ባታየው ገነት የመግባት ቻንስ አለህ? ጀነት የመግባት ቻንስ? ቆይ ልንገርህ፣ እኔ መርጬ እንጂ የገባሁት አይደለም። የገባሁት መርጬ አላየኸውም። ቆይ አላየኸውም። ባላየኸው ጽሁፍ ላይ አንዋር ጋነም ነው የሚገባው ብሎ ቢጽፍ ስላላየኸው ገነት የመግባት ቻንስ አለህ? አላየሁትም አይደለ? ልንገርህ፣ አላየሁትም አይደለ? እኔ እኮ ያላየሁትን ነገር ገና ሰርቼ ነው የማየው። የዛኔ እኮ ምላሽ ነው ፈልገው። ባላየኸው ጽሁፍ ላይ ፕሊዝ፣ ከሁለት አንዱ ነው የሚሆነው። እፎይ ወይ ገነት ይገባል ወይ
እፎይ ወይም ገነት ይገባል ወይም ጋነም ይገባል የሚል ከሁለት አንዱ ነው የሚሆነው ጽሁፍ አይደለ? አላየሁትም። ባላየው ጽሁፍ ላይ እፎይ ጋነም ይገባል ብሎ ጽፎ ገነት የመግባት እድል አለኝ ስላላየሁት መጀመሪያ ነፃ ምርጫ ክልንገር አዳምጠኛ ስላላየሁት ገነት የመግባት እድል አለኝ ወይ? የጻፈው ጋነም ይገባል ብሎ በመጽሐፉ ላይ ጽፎ አስቀምጧል። ገነት የመግባት እድል አለኝ እኔ ገነት የመግባት ቻንስ የለህም። ምክንያቱም ስለማትመርጠው ገነትን አትመርጠው። ልንገርህ ማልመርጠው ደግሞ እዚህ ጋር አንድ ነገር ልናገር። ይቅርታ አንወር አንድ ይቅርታ ላስረዳ። ይታርግ ተራ ጠብቅ። መግባት በረህመቱ ምህረቱ እሺ ከስሩ። ስለዚህ የመቀየር ነፃ ምርጫ ከሌለኝ ያ የተጻፈውን የመለወጥ ነፃ ምርጫ ከሌለኝ አየሁት አላየሁት ለውጥ የለውም የምልህ ለዚህ ነው። ቀጥል። ቆይ እሺ አሁን እንትና ቃል ከቻለ የሆነ ቁርአን እንዲከፍትልኝ ፈልጋለሁ። ሱረቱል ለይል እንትን 92ኛውን እዚህ ላይ አድርገው ቅድሚያ ይሄንን ጨርስ። 92ኛው ምዕራፍ ላስረዳህ ነው። ከዛ ላይ ላስረዳህ ነው። ምን ስለዋል መፍዝ ነው? ስለዋል መፍዝ ነው። 92ኛ ምዕራፍን ኦኬ እሺ ቀጥል። ቃል ክፈትለት። ሌላተል ቀደረም ማለት ነው። ቢኒስ ከዛ ሰላም በለን። እሺ ሰላም ብያለሁ። ታውት አልከኝ ሰማለሁ። ምን አልከኝ ወንድሜ? ሰማለሁ። እንኳን ደህና መጣ ብለና 92ኛው ምዕራፍ ከፍትልኝ። 92ኛ ምዕራፍ ቁጥር 2 ስንት? 92 እሺ አምስተኛውን ይሄ አይደለም 92 ነው ያልኩህ። አዎ 92 ነው ያልከኝ? አዎ እሱን እሺ ያለ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፈአማ መን አዕጣ ወተቃ ፈአማ መን አዕጣ የሰጠ ሰው መጽዋዕትን የሚሰጥ ሰው ወተቃ እንዲሁም ደግሞ ጌታውን የሚፈራ ሰው መጽዋዕትን ድሆችን የሚያበላ ነዳያንን የሚያበላና ጌታውን የሚፈራ ሰው ቀጥል ከፍ አድርገው ወሰደቀ ቢልሑስና በመልካሚቱ እምነት ወይም ደግሞ በእስልምና ያመነ ወይም ደግሞ ያን ነገር የተቀበለ ያረጋገጠ ሰውን አለ አላህ። ቀጣይ ምን አለ? ፈሰኑየሲሩሁ ሊልዩስራ ለሀገሪቱ ስራ ወይም ደግሞ ለዛ ለገር ለሆነው ወይም ደግሞ ቀላል ለሆነው ስራ ለዩስራ ወይም ደግሞ ወደ ጀነት ለሚወስደው ስራ እናዘጋጀዋለን ወይም ደግሞ ያን ነገር እናቀልለታለን። ፈሰኑየሲሩሁ ማለት እናቀልለታለን ሊልዩስራ ወደ ገር የሆነውን መንገድ ወይም ደግሞ የጀነትን መንገድ እናቀልለታለን ይላል። እዚህ ጋር ምንድነው ያመነ ሰው እምነት የማመንና ያለማመን መብት ነው። አንድ ሰው እዚህ ጋር ማመን ይችላል፣ አለማመን ይችላል። ለምሳሌ አሁን እዚህ ጋር እፎይ ማለት ነው ከፈለገ አለምንም ማለት ይችላል፣ አምናለሁ ማለት ይችላል። እዚህ ጋር ነፃ ምርጫ አለው። እዚህ ጋር ለምሳሌ ማንም ሰው አላህ መጥቶ እጁን ይዞ ሲያሳምነው አላየንም። አላህ መጥቶ እጁን ይዞ ሳያሳምነው ሲቀርም አላየንም። ያመነ ሰው እንዲሁም ደግሞ መልካሚቱን እምነት እስልምናን ያረጋገጠ ሰው ለመልካም ስራ ወይም ደግሞ ለጥሩ ስራ እናገርዋለን፣ የጀነትን መንገድ እናቀልለታለን አለ። ቀጣይ ደግሞ ምን አለ? ቀጣይ ከፍ አድርገው ነው ወአማ መን በኺለ የሰሰተ ሰው ወይም ደግሞ ገንዘቡን በቃ ይዞ ለድሃ የማይሰጥ የተራበንም ማያበላ ሰው በቃ እንዲህ የሚል ሰው ወስተግና እንዲሁም ደግሞ በራሱ የተብቃቃ እኔ በቃ ከአላህም አልፈልግም ከማንም አልፈልግም እኔ ለራሴ በቂ ነኝ ብሎ እንደዚህ ኩራት ውስጥ የሚገባ ሰው ይላል አላህ። ወአማ መን በኺለ ወስተግና ቀጣይ ወከዘበ ቢልሑስና እንዲሁም ደግሞ ሑስናን
ወይም ደግሞ መልካሚቱን እምነት ወይም ደግሞ እስልምናን ያስተባበለ አልቀበልም ያለ በምርጫው በፍላጎቱ እምቢ ብሎ ያልተቀበለ ሰው ፈሰኑየሲሩሁ ሊልዑስራ ጥብቅብቅ ያለውን ወይም ደግሞ ከበድ ያለውን መንገድ ከባዱን መንገድ ለዛ እናዘጋጀዋለን ይላል። ለክፉ መንገድ ወይም ደግሞ ለተጣበበው ለጀሃነም መንገድ እናዘጋጀዋለን ይላል። ተግባባን አይደለ? ለዚህ የሰው ልጅ መጀመሪያ መርጦ ያምናል፣ መርጦ ይሰልማል፣ መርጦ ይከፍራል። ልጨርስ ሀሳቤን። ረጅም ሳቆየ መርጦ ይሰልማል፣ መርጦ ይከፍራል። ከዛም በኋላ ለከፈረ ሰው ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሁሉም ሙየሰሩን ይላሉ። ሁሉም ለዛ ለተፈጠረበት ነገር ወይም ደግሞ ለመረጠው ነገር ለእስልምና እስልምናን ከመረጠ ጀሃነምን ከመረጠ ለዛ ነገር እየተገራራ ነው ይላሉ። ገብቶሃል አይደለ? ለዚህ የአንተ ምርጫ ነው እንጂ እዚህ ጋር እኮ አሁን ሎጂካሊ ስናየው ራሱ እዚህ ጋር እፎይ እኔ ክርስቲያን የሆንከው አላህ ይዞሃል። ፖይንቱን አላገኘውም። እንኳን አንድ ቻርጅ ልሰካ ፖይንቴን አላገኘውም። ምን ነበር ፖይንትህ? አንድ ቻርጅ ላስተካክል። እፎይ ቻርጁ ሊያስተካከል እስከዛ ድረስ ለእኛ ግን እንድትመልስልን የምንፈልገው ነገር ይመርጣል ብለሃል። የሚመርጠው ከተጻፈው ውጭ ነው ወይስ የተጻፈውን ነው የሚመርጠው? አላህ እኮ ስላወቀ ነው የሚመርጠውን ቀድሞ ያውቃል። ፖይንታችንን አላገኘህም የምንለው ለዚህ ነው። ገነት ይገባል እንደዚህ ያደረገ ጥሩ የሰራ ሰብትራ ብትል ዳውት የለንም እኛ። እንደዛ የሚል ብታመጣ መጥፎ የሰራ ደግሞ ገሃነም ይገባል ምናምን ብትል አንከራከርህም። መጥፎ እንዲሰራም አላህ የጻፈበት ነው፣ ጥሩ እንዲሰራም አላህ የጻፈበት ነው። ሶሪ አንዴ ቆይ ቻርጅ ሾክ አደረገ።